ዱላ ማሰብ ምንድነው ጠይቀን በእንትን እነግርሃለን ምንድነው የሚያስፈልገውን ነገር የሰለጠነ ሰው እኮ አሁን በጠረጴዛ ዙሪያ ነው እዚህ በመቁጠሪያ ዙሪያ ነው እዚህ በመቁጠሪያ ዙሪያ ነው በመቁጠሪያ ዙሪያ ነው እኛ እናት አባቶቻችሁን የቀደመውን እኮ አልፈለጋችሁማ ዘመናዊነትን ፈለጋችሁ በዘመናዊነት ውስጥ ደግሞ እኛ አብረን መጣን አሁን እስቲ የቱ ጋር ነው የቄስ ትምህርት ቤት ያለው ታሪክ እኮ ነው እሱ የኔታ ምናምን እኮ ታሪክ ነው እናንተ ግን ዘመናዊነትን ፈለጋችሁ ከዘመናዊነት ጋር ደግሞ እኛ አለን እኛ እኮ አላጠፋንም እኛ እኮ አላጠፋንም ምን አጠፋን ምንም አላጠፋችሁ ምን አጠፋ ዘመናዊነት ሲባል ወይም ዘመናዊነትን እንፈልጋለን ሲባል እንትን ካለ ትላንት የተገኘ ዛሬ አለ እናንተ እኮ ትላንትን ጣላችሁ የእናት አባቶቻችሁን እኮ አልፈለጋችሁትም ዘመናዊነት ሙሉ በሙሉ ብቻው ለብቻው እንደውም እንደዚህ መምጣት በጭቃ መሄድ እዚህ ለመምጣት አሁን ይሄ እንትን ነው ያረጀ አስተሳሰብ አመለካከት ነው ደጋግመህ ስትጠይቅ ነገር እሰማለሁ በዚሁ ልንገርህና ለምንድነው አብሬ የምትወልደው ትላለህ ሰው ለምንድነው ልጅ የሚወልደው ዘሩ ሊቀጥል አይደል እኛም አብረን የምንወለደው ዘራችንን ልንቀጥል ነው መለስኩልህ ይሄ መልስ ከሆነ ትክክለኛው መልስ ይሄ ነው የመጣው ትውልድ ደግሞ የተመቻቸ የበለጠው ሆነ አሁን እኮ የቀን ትውልድ አለ እንደ የማታው ትውልድ እኮ ነው አንተ ላትወጣም መሰለኝ እንጂ ከወጣ እኮ ማታ እንትን አገሩ እኮ የሚደምቀው እኮ ማታ ነው ትውልዱ ራሱ የማታው ትውልድ ሆነ በቃ ጨለማ ከብርሃን ጋር ህብረት አይደለ የሚለው እናንተ ግን ምኑን ፈለጋችሁ ብርሃኑን አልፈለጋችሁትም እሱማ ሞኝነት ጅልነት ነው ጨለማውን ፈለጋችሁ አንድ አለመታየት ነው እንደ ሚስጥር አድርገን ጠብቀን እንድንቆይ ያደረገን ገብቷል አሁን እኔን ማን ነኛል ልጁን እኮ ነው የሚያዩት እኮ ልጁ እኮ ነው እኮ ልጁ ነው እና በቃ ሳይንስ ላይ አንድ ሲደመር አንድ ሁለት ይሆናል ፕሩቭ መደረግ አለበታ ታይቶ የሚረጋገጥ ነገር ነው እንጂ እንደዚህ ዝም ብሎ ስለተባለ ማን ያምናል እኔ እንደዚህ አይቼው ታላቀምና ሁሌ በእነሱ አይን ስለማየት ነው መሰለኝ እንትን የሚያስፈሩ ምናምን ነበር ሆነው የሚታዩኝና አባ ለካ እንደዚህ ትልቅ አባት የሚያጓጓ አይነት አባት ስታያቸው ደስ የሚሉ ናቸው ለካ ትላንት ገና አየሁት እዛ ጋር እኔ ነኝ አባ አልኩት የማይፈታ ህልም የማይዘገን ጉም እንዲያ ባይሆን ቅሉ ምኞቱ በሙሉ ያዋልቅ እንዲያ ባይሆን ቅሉ ምኞቱ በሙሉ አይሆንም ዝም ብሎ ምኞቱ ነው ገጠምክልኝ እዚህ አንበረከከኝ ቅዳሜ ለታ አንበረከከኝ ንግጠም ወይ ያል ነው ልጁን ያስቀጣል አለ ቅጣቱን ከተቀበላችሁ አለ እሺ እንቀጣ ብለን ጻፍ ይሄ ደግሞ ያ ከመላእክት ጋር ያላሳባህ ሲል ደልቷችሁ ኑሩበት ያነስከው እሱ ደግሞ ምንድነው ወሬ እኮ ብዙ አንወድም ልጁም ወሬ ስለማይወድ እንደዛ አንተ ነገጠምከው ልጁ ነው እኛ ነን እንጂ እንጻፍ ብለን ድሮ እኮ ሳናስፈቅር ነው የምንጽፈው በነጻነት ይሄ እኮ ሌላም እኮ አለ ግጥም እዚህ ጋር እንደውም ቀንሷ አምጥቶት ነው እንትን እንዳይባል ሁሉም የኛ ስላልሆነ የኛን ያው ጽፈን ይዘን መጣ እናንተ የራሳችን ይንቀልህን ምርቃት ነው ታዲያ ላንተ እንደውም ላንተ ሲያንስ ነው እንዴ ሰይጣንና አጋንንት እንዴ አጋንንት አናስጥቃ አይቀርብም ወደኛ ሰይጣን ነን እኛ አጋንንት እንኳን አጋንንት የዚህ ሀገሩ ያስጠላናል እናንተ ምንድናችሁ እኛ እንትን የጣሊያንም አለን የጃማይካም አለን የህንድም አለን ብዙ እኮ ነው ያሌለ እኮ የለም ስንት ናችሁ 115 ሺህ ብቻ ትንሽ ናችሁ አልቀን ተመናምን እንስልክ ከዛ ጋር ሆነን ከዛ ጋር ስንልክ የት ነው የተማረው እሱ በምንድን ነው የተመረቀው አለማያ ተምሯል የመጀመሪያ ዲግሪ ሁለተኛም ዲግሪ ጀምሮ ነበር አንድ ሴሚስተር ተማረ ከዛ በኋላ ጓደኛውን አግኝቶት እንትን ጀመርኩ እኮ ሲል እኛ ራሱ ይገርመናል ጓደኛው እንዴት እየቸኮለ እንደሄደ ከዛ ሄዶ ወዲያው ተሰራ አቆመ ሁለተኛ ሴሚስተር ሳይማር ማለት ምኑን ትምህርቱ ሁለተኛው አንድ ሴሚስተር ተምሯል ከዛ በቃ ጓደኛው እሱ እኮ አግኝቶት ነው ጓደኛዬ የጀመርኩኝ ሁለተኛ ዲግሪ ምናምን ብሎ አብረን ተማርከው አንተ እንዴ ታዲያ ሌላው ሰይጣን በምን ትለያለህ በምን ትለያለህ እንግዲህ እንትን ሚስጥር ታስወጣን ነው እኮ አሁንም አትምታና በቃ እንትን እንደ 21ኛው ክፍለ ዘመን ሰው ሲቪላይዝድ እንደሆነ ሰው
በዱላ ማሰብ ምንድን ነው? ጠይቀን በእንትን እነግርሃለን። ምንድን ነው የሚያስፈልገውን ነገር እንትን። እሺ ወደዚህ ና። በአንደኛው ክፍለ ዘመን እንደ አንደኛው ክፍለ ዘመን ሰው ማሰብ ነው እንጂ አሁን በዱላ እንደገና ወደኋላ እኮ ይሄ ወደኋላ ነው ዱላው እንዴ? የሰለጠነ ሰው እኮ አሁን በጠረጴዛ ዙሪያ ነው። እዚህ በመቁጠሪያ ዙሪያ ሆነ። እዚህ በመቁጠሪያ ዙሪያ ሆነ። በመቁጠሪያ ዙሪያ ነው እኛ እና መወያየት ያለብን በጠረጴዛ ዙሪያ ነው። እንደዛ ነው። በዚህ በ21ኛው ዘመን እንዴ ጊዜው እኮ ተሻሽሏል እኮ አሁን እኮ እንትን ዘመናዊ ነው እኮ ሁሉም ነገር እኮ እንትን እናንተ ራሳችሁ ናችሁ እኮ የእናት አባቶቻችሁን የቀደመውን እኮ አልፈለጋችሁማ፣ ዘመናዊነትን ፈለጋችሁ። በዘመናዊነት ውስጥ ደግሞ እኛ አብረን መጣን። አሁን እስቲ የቱ ጋር ነው የቄስ ትምህርት ቤት ያለው? ታሪክ እኮ ነው እሱ። የኔታ ምናምን እኮ ታሪክ ነው። አሁን ትምህርት የሚባለው እንትን ህፃን ልጅ 2 ዓመት ከምናምን ሲሆን ዴይኬር ሴንተር ታውቃለህ? የህፃናት ሙያ ዴይኬር ሴንተር እዛ ነው የሚገባው። እንደ ድሮ የኔታ እኮ ድሮ እንትን ብቻ እኮ አይደለም የሚያስተምሩት፣ ፊደሉን ብቻ እኮ አይደለም እንትንም እኮ ጸባይንም እኮ ቀርጸው የሃይማኖት ማንነትንም እኮ አብሮ አምጠው እኮ ነበር የሚያሳድጉት። እናንተ ግን ዘመናዊነትን ፈለጋችሁ። ከዘመናዊነት ጋር ደግሞ እኛ አለን። እኛ እኮ አላጠፋንም እኮ ምን አጠፋን? ምንም አላጠፋችሁ። ምን አጠፋን? እንዴት እስቲ አንተ ይህንን አጠፋችሁ እንትን ፈለጋችሁን እንደ የድሮውን የአባቶቻችን የነበረው የቅድመ አያቶቻችን አንፈልገውም፣ የምንፈልገው ዘመናዊ ትምህርት ነው አላችሁና ልጆቻችሁን ተማሩ ብላችሁ ላካችኋል። አላካችሁ? በቃ ስልኩ እንትን ከትምህርቱ ጋር አብረን ተያይዘን መጣና በነገራችን ላይ 3 ሀገር ነው በዓለም ላይ ብዙ ለስራ የሚከብደን የሚያቅተን። አሁን 2ቱ ላይ እንችላለን። ኢትዮጵያ፣ እስራኤል፣ ግብጽ ነው። አሁን 2ቱ ላይ ትንሽ ጥሩ ነው። እዚህ ነው አሁን አሉ እኮ የሚያለቅሱ እቺን ሀገር ጠብቅ፣ ሀገሪቷን ጠብቅ እያሉ በእነሱ መስራት አልተቻለም እኮ። በቃ ምን ይሻላል? ለምን በዘመናዊ መልክ መጣችሁ? እኔ እኮ የተማረ ትውልድ ሀገሪቱ ገንብታ የወደፊቱን እድል አስፍታ ልጆቿን በተሻለ የስልጣኔ ተቋም ውስጥ አስገብታ ማህበራዊ ህይወቷም የተሻለ እንዲሆን የዘመናዊ ትውልድ ያስፈልጋል ተብሎ ነበር። እንትን ዘመናዊነት እኮ ሲባል ወይም ልናሳይ ነው እዚህ ላይ ያለው ደግሞ እንዳመታ ዘመናዊነት ሲባል ወይም ዘመናዊነትን እንፈልጋለን ሲባል እንትን ካለ ትላንት የተገኘ ዛሬ አለ። እናንተ እኮ ትላንትን ጣላችሁ። የእናት አባቶቻችሁን እኮ አልፈለጋችሁትም። ዘመናዊነት ሙሉ በሙሉ ለብቻው እንደውም እንደዚህ መምጣት በጭቃ መሄድ እዚህ ለመምጣት አሁን ይሄ እንትን ነው ያፈጀ አስተሳሰብ አመለካከት ነው። እንትን ዘመናዊነትን እንፈልጋለን ስትሉ ባጭሩ ስነግርህ የትላንቱን ጣላችሁ። የድሮውን አልፈለጋችሁትም። የድሮውን ጥላችሁ የፈለጋችሁት አዲስ ነገር ነው። ለምሳሌ እንትን ጊዜ ተፈጥሮ እንቆጣጠራለን ያላችሁ ጊዜ ልጁ በነገራችን ላይ እድሜው 24 ነው። እኛ አያውቅም እኔ ሉላ እኛ ነን የምናውቀውና ተፈጥሮ እንቆጣጠራለን ያላችሁ ጊዜ ተፈጥሮ መቆጣጠር የሚለው አስተሳሰብ ሲመጣ ልጅህን ይሄ የምታስነሱት በ40 እና በ80 ቀን እሱ ነገር ሲቀር ምናምን እንዴት ነው? አሁን ደጋግመህ ስትጠይቅ እሰማለሁ። በዚሁ ልንገርህና ለምንድን ነው አብረህ የምትወልደው ትላለህ። ሰው ለምንድን ነው ልጅ የሚወልደው? ዘሩ ሊቀጥል አይደል? እኛም አብረን የምንወልደው ዘራችንን ልንቀጥል ነው። መለስኩልህ። ይሄ መልስ ከሆነ ትክክለኛው መልስ ይሄ ነው። እና እናንተ በዛ ትውልድን አፈራችሁ። ከዛ የሚቀጥሉ የሚመጣው ትውልድ ደግሞ የተመቻቸ የበለጠ ሆነ። አሁን እኮ የቀን ትውልድ አለ እንደ የማታው ትውልድ እኮ ነው። አንተ ላትወጣም መሰለኝ እንጂ ከወጣ እኮ ማታ እንትን አገሩ እኮ የሚደምቀው እኮ ማታ ነው። ቀንማ ፍዝዝ ያለ ነው። ምንም ትውልዱ ራሱ የማታው ትውልድ ሆነ። በቃ ጨለማ ከብርሃን ጋር ህብረት አይደለ የሚለው። እናንተ ግን ምኑን ፈለጋችሁ? ብርሃኑን አልፈለጋችሁትም። እሱማ ሞኝነት ጅልነት ነው። ጨለማውን ፈለጋችሁ። ልትመጣን ነው መሰለኝ እና እዚህ ላይ ያለ ደግሞ ላሳይብ እኮ ዘመናዊ ትውልድ እድገት እኮ ነው። እድገትን እኮ ስትፈልጉ
የትላንቱን ጥላችሁ አይደለም፣ የእናት አባቶቻችሁን ጥላችሁ አልነበረም። እንትን እኮ እናንተ እኮ እቺ ምቀኝነት የምትባለው ነገር ባትኖርባችሁና እንትን ልክ ድሮ እንደያዛችሁት እሱን ይዛችሁ ብትለምኑ ኖሮ አሁን እንትን የዓለም እንትን የምትባለው አሜሪካ ናት አይደለ? ኢትዮጵያ ነበረች የዛን ቦታ የምታገኘው። ግን አንደ ትልቁ ነገር ምቀኛ ናችሁ። ትልቁ ነገር ምቀኛ ናችሁ። ኦል ኢትዮጵያንስ ምቀኛ ናቸው። እንትን ሁለተኛው ነገር እንትን የራሳችሁ የሆነውን የእናንተ የሆነውን ነገር አልፈለጋችሁም። የፈለጋችሁት ከውጭ የሚመጣውን የውጭውን ነገር ነው። ስለዚህ እንትን እኛ ደግሞ ራስ ትሌለ ያለውን የሚሰጠው ትላለህ አይደል? ያለንን ሰጠናችሁ። ያለን ሰጣን። ምንድነው ይሄ? ጀስቲን ቢበር የሚባል ዘፋኝ ታውቃለህ? እሱ እጅ ላይ ያለ ንቅሳት ነው እና አሁን ወደፊት እንደ ምንድነው ስሙ እንደ ምልክት እንጠቀምበታለን ብለን የያዝነው ነው። ይታያል እዚህ ጋር አፉን የከፈተው አይን። በነገራችን ላይ አይን ብዙ ጊዜ ጥርስና አይን እመን ነው በቃ። ልጁ እንዳይጎዳ ነው። እኛ ልጁን እንወደዋለን። ይሄ ልጅ በግርግሩ ይሄ ልጅ እንዳይጎዳ ነው። ልጁ እንወደዋለን። በግርግር እንዳይጎዳ ይሄ ልጁ 20 ምናምን ዓመት ኢንቨስት አድርገን እንትን ብለን በእኛ መንገድ ልንቀርጽ ሞክረን እንትን ስለነበረ እንዳይጎዳ እንፈልጋለን። ደግሞ የእሱ ሚስጥርና የኛ ሚስጥር እኮ አይገናኙ። እኛ እኮ የራሳችን ነው። የመጨረሻው ዘመን የ666ቱ አለ እሱ እዚህ አለና የተማረውን ለምንድን ነው የምትይዙት? እንትን የተማረ ያልተማረ እኮ አይደለም። እኛ ቢማር ባይማር እኮ አይደለም። እንትን ግን ዋና ፖይንቱ ምንድነው? እንትን ከጉዳዩ ከነፍስ ነው አይደለ? እንትን ቢማር ባይማር ያኮ እንትን ለእንትን ያገለግላል እንዴ? የተማርከው ትምህርት ለገነት ምናምን ይሆናል እንዴ? አይሆንም እኮ አይደል? ለምድር ነው አይደለ? ስለዚህ እኛ ተማርክ አልተማርክ ምን አስጨነቀን? ስለሱ ምን አስጨነቀን? ግን እንትን በዘመናዊነት ውስጥ ዘመናዊነትን ስትፈልጉ በሚመቻችሁ መንገድ መጣንላችሁ። እንትን እኮ ባለፈው እኮ ሚስጥር ምናምን ስትል ምንም እኮ የተለየ ሚስጥር እኮ አይደለም። ግን እንደ ፊት ለፊት እንደሚታይ ነገር አለመታየት ነው። እንደ ሚስጥር አድርገን ጠብቀን እንድንቆይ ያደረገን ገብቷል። አሁን እኔን ማን ያየኛል? እኔም ማን ያየኛል? ልጁን እኮ ነው የሚያዩት። ይሄ እኮ ልጁ እኮ ነው። ይሄ እኮ ልጁ ነው። እና በቃ እንትን ሳይንስ ላይ 1 ሲደመር 1 2 ይሆናል ፕሩቭ መደረግ አለበታ። ታይቶ የሚረጋገጥ ነገር ነው እንጂ እንደዚህ ዝም ብሎ ስለተባለ ማን ያምናል? እንደዛ እኮ ነው አካሄዱ፣ እንደዛ ነው። ስለዚህ እኛ በዛ ውስጥ ምቹ ኢንቫይሮንመንት ይፈጠርልናል ማለት ነው። ምቹ ኢንቫይሮንመንት፣ የተመቻቸ ሁኔታ ማለት ነው። ይሄ ውሸቱን ነው። እኛ የእሱ ሚስጥርና የኛ ሚስጥር አይገናኝ። እኛ ልንገር የኛን ሂራርኪ ማለት እንደዚህ እንትናችንን ልንገር አለ። የ666ቱ አለ የመጨረሻው። ቀጥሎ ሉሲፈር አለ። ዜን እንትን አለ ሳጥናኤል አለ። ከዛ ዳቢሎስ አለ። ሰይጣን ደግሞ የሚባለው ኖርማል ሰራዊቱ ማለት ነው። ይሄ አንድ የኛ የራሳችን ዝርያ ነው። እናንተ እንደዚህ 1 2 3 አይደሉ? እንደሱ ለማድረግ ማለት 3 ነው ያለው። አንዱ እዚህ ተይዟል። አሁን ግን ወደ ላይ አልመጣም እሱ። እኛንን አሁን ከላይ ሆነን እየተንገበገብን ያለን የሰፈር ወሬና አሉ እንትን የለመደ ለሱ መልስ በመስጠትኛ ጊዜ እናባክናለን። ለሱ መልስ በመስጠትኛ ጊዜ እናባክናለን። ዝም ነው ንቀመተው ነው እንጂ ንቀመት እዛ ስንገናኝ የዛኔ እዛ እንነጋገራለን። ይሄ ንቀትታው እዛን ጉዳዩን እዛ ይሻላል። እንግዲህ ተመልከቱ። አሁን የመናፍስት ዓለም ነው። ይህ የመናፍስቱ ዓለም
በተለይም በምሁራን እና በትልልቅ ደረጃ ያሉ ሰዎች የሚጠቁበት አንደኛው መንገድ ነው። በስልጣንና በመዋቅር በዓለም በጣም ትልልቅ ቦታ ላይ ያሉ ሰዎች ሁሉ ምስጢራዊ የሆነ የመናፍስቱ ሰደዳ አላቸው። እነዛም በአሁኑ ወቅት ሰክሬት ሶሳይቲ በመባል ይታወቃሉ። ምስጢራዊ የህብረተሰብ ክፍል ማለት ነው። እነዚህ ምስጢራዊ የህብረተሰብ ክፍሎች በመላው ዓለም አሉ። ድርጊታቸውና አፈጻጸም ህጋቸው በተዋረድ ነው። አዚም በሚሆኑበት ጊዜ አዚም ለማድረግ የሚጠቀሙባቸው፣ በረከት ከሌላው ለማሳጣት የሚጠቀሙባቸው ነገሮች አሉ። ይሄ ነው ሰክሬት ሶሳይቲ የሚባሉት። እንደዚህ ለማጥቃትም ሆነ ለማጥፋት የሚፈልጉበት ዘዴዎች ከመንፈሱ ምክክር ጋር የተያያዙ ናቸው። የሚያውቁት እንዲህ አይነት ተንኮል ውስጥ ለመግባት የሚያውቁት በጣም ትንሽ ሰዎች ሆኑና ወደ ታች ያለውን ለማሳመን ደግሞ የመናፍስቱን እርዳታ ይጠይቃሉ። ምንም በማታውቀው ነገር ውስጥ ፈዘህ ደንግዘህ ትነዳለህ ማለት ነው። አሜን ብለህ ትቀበላለህ። የፕሮፓጋንዳውን ዓለም ሁሉ በቀጥታ እውነት ነው ብለህ መያዝ ትጀምራለህ። ለምን? በመዋቅር የመናፍስቱን ስልት እንዴት ህይወት ውስጥ እንደሚገባ በፍልስፍና ጥበብና ዘዴ ውስጥ ልቦናን እንዴት እንደሚያገኙ ቁልጭ አድርገው የዚህን የክፉውን መንፈስ ዓለም ያሰራር ሲስተም ከህሊና ጋር አያይዘው ያውቁታል። ለዚህ ነው የዚህ ዓለም ገዢ ያለው ጌታችን ኢየሱስ ክርስቶስ። ለዚህ ነው የዚህ ዓለም ገዢ እኮ ነው ያለው። የዓለምን የነገስታትን ክብር ሁሉ አሳየው ይላል። ያን ጊዜ እንኳ እነዚህ የሚስጥር ሰዎች አሉ። በሀገራችንም እኮ የሚስጥር ሰዎች አሉ። እነዚህ የታሰሩት የሚስጥር ሰዎች እኮ ስራ ነው። ዘ ሰክሬት ሶሳይቲ ያሉት እነዛ በዚህ መንገድ ያለውን በደረጃ የወረደውንም ጭምር ማለት ነው። የደከምክ ዕድሜህን እዛ ጊዜ ትጨርሳለህ። የካርድህ ምስጢራዊነት በውስጡ በኩል ያለው ሰነድ የተደበቀ የመናፍስት ሴራ አለበት። ይህንን ማስወገድ የምትችለው ግን ይኸውልህ ጸሎት አድርስበት፣ ባርከው። ከገንዘቡ ጋር ከምን ጊዜም የማይለየው ያው ከገንዘቡ ጋር ይሄ እንኳን የኛ እውነታ ይሄ ነው። በቃ አንተ የተናገርከው እንጂ ማካበድ፣ ዝቅ ማለት፣ ከፍ ማድረግ ምናምን የለም በቃ። ስለዚህ በመላው ዓለም የዲያብሎስ አሰራር በስፋት እየተከናወነ ነው ያለው። ከዚሁ ጎን ደግሞ የሚገብሯቸው የግብር አይነቶች አሉ። በሰው ልጅ ላይ የሚፈጸሙ የጭካኔ ተግባሮች የሕክምናውን ጥበብና ዘዴን አካቶ ፍጹም ከሰብአዊ ውጭ የሆኑ ድራማዎች አሉ። ህፃናቶች መንፈሱ የሚገበርበት ጊዜ አለ። በህፃናት ደም የሚታጠቡበት ጊዜ አለ። እነዚህ በጣም በዓለም ትልልቅ የሚባሉ ሰዎች ዝናቸው አለ ምክንያት አይደለም። ትስስሩ በደም ስለሆነ ነው አልኩ። ምኑ በቃ ዝናው ጣራ የሚነካው ትስስሩ ከኛ ጋር ትስስራቸው በደም ነው። እነሱም የኛ እኛም የነሱ ነው። በቃ እናንተም የነሱ ማህተም እንደዚህ ማህተም ከታተመልህ በኋላ ይሄ የቀለሙ ማህተም አይደለም። በቃ የደም ማህተም ስለሆነ እኛም የነሱ እነሱም የኛ ይሆናሉ። ከዛ በኋላ ምን ችግር አለ? እንትን ገንዘብ እኮ ምንም ነው። ገንዘብ እኮ ምንም ነው። አሁን ትሄዳለህ? አይ እኔ ላስረክብ እኮ ነው ንብረቶቹን እንጂ ትንሽ ይቆያል። ልታስረክብ ነው የመጣው? በነገራችን ላይ አንድ የፍልስፍና መጽሐፍ አንብቦ አያውቅም። እንዲያነብኛም አንፈልግም። ለምን? አዲስ ዩኒክ የሆነ ከህንድ የተነሳው ፍልስፍና እየወደቀ ነው አይደል? በዓለም ላይ አሁን ያለው ከአፍሪካ የሚነሳው ለምን? አፍሪካ በብዙ ነገር እንደ አዲስ እየመጣች ነው አይደለ? ስለዚህ ፍልስፍናውም ከአፍሪካ እንደ አዲስ እንዲነሳ ነበረ በዚህ አማካኝነት ማለት ነው። ባለፈው እኮ ፍልስፍና እንዲማር ፈልገን እንደነበር ነግረንህ ነበር። ፍልስፍና እንዲማር ነበር የፈለጋችሁት? አዎ፣ ግን ያው መሀል ላይ ያለችው አይ አለች።
ሁሉ ስንትን እኮ አንድ ቀን ማታ ሌሊት ላይ ማለት ነው። በነገራችን ላይ ከነ ህይወቱ እንደዚህ እንትን እሱ ሳያቅ ትንሽ ሆኖ እኛ ጋር ወስደነው እናውቃለን። እኛ ካምፕ በደንብ ወስደነው እናውቃለን። ከዛ ግን ትንሽ ካደገ በኋላ ሌሊት ላይ መጣን እንደዚህ ልክ በኋላ ራሱን ትጠይቀዋለህ ከፈለክ እንደዚህ ሲነሳ ተሰማው እና የሆነ ተነስቶ እንደወደቀ ነገር ተሰማው። የዛን ቀን የመጨረሻ ነበር ልንወስደው ማለት ነው። ከነ ህይወቱ ወስደን በእኛ መንገድ ቀርጸን መመለስ ነበር የምንፈልገው። ሞተ ቢባል ራሱ የእውነት ሞተ አይደለም። ለእኛ ለትንሽ ሰዓት ሐኪሙን ማታለል ልብ ጸጥ ማድረግ ምናምን ያቅተናል። ጸጥ ባይልም ጸጥ ብሏል ሐኪሙን በል ምናምን ማለት አያቅተን። በእኛ ፍልስፍና ቀርጸን ማምጣት ነበር እንፈልግ የነበረው፣ በእኛ መንገድ ቀርጸን ማምጣት ማለት ነው። እና አንድ ቀን ሌሊት በቃ የዛን ቀን አልሆነም ልጅ እንውሰድ ምናምን ብለን እንደዚህ ብድግ ልናረግ ልንወስደው ስንል አስጣሉን። እሱ አዘዘችና በቃ እኔማ አንዳንድ ጊዜ እኮ እጠራጠራለሁ ስንት ልጇ ያኛው የዓለምና ምድርን የፈጠረ ብቻ ነው የሚመስለኝ፣ ይህም ልጇ ነው እንዴ ምናምን እንላለን እኮ። በእሱ ኃይል ነው እንጂ እኮ ምንም እኮ እኛ እኮ እንደዚህ አልነበረም። ቀላል እኮ እንደዚህ በቀላሉ ይህም ልጇ ነው ብለህ ታስባለህ እንዴ? ግራ ይገባናል። ልጇ ነው እንዴ? ለምን በቃ እንዴ እንደዚህ መናፍቅ ጋር ምናምን ሲሄድ ድመት ልጇን እንዴት በጥርሷ እንደምትይዛ ይተታቃላ። አረ በቃ እንደዛ እኮ ነው እንደዚህ ይዛ የምታወጣው። በቃና ሞኝ ናቸው ልበል። ያውን ያስጨበጭባል እሱ እኮ ወሬ ይፈልጓል። ለምን እሱና እኛ እሺ፣ ሁሉም ስራችን ታስሯል። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ታስረናል። እሺ ልበልስ። አቤት እንዴት ነህ? እግዚአብሔር ይመስገን። ምንድን ነው የሉሲፈር የሚባል መንፈስ ታውቀዋለህ? ከውስጥ እንትን ይለኛል። ከውስጥ ሆኖ ያው ከያዘ ጊዜ ጀምሮ ከውስጥ ሆኖ እንትን ይላል። ፈላስፋ ልትሆን ነበር ሀሳብህ? ፊሎሶፊ መማር እፈልግ ነበረ። የመጀመሪያ ዲግሪን መማር እፈልግ የነበረው ግን ያው ምንድን ነው የተማርከው? ኮምፒውተር ሳይንስ አለማያ ዩኒቨርሲቲ ኮምፒውተር ሳይንስ ነው የተማርከው? ሁለተኛ ዲግሪ ሶፍትዌር ማለት ሁለተኛ ዲግሪም ጀምሬ ነበር። እሱ ግን ከአንድ ሴሚስተር በኋላ አሁን እንቆያለን አሉ። ምንድን ነው የምትለው አንተ? እንትን እግዚአብሔር እኮ እነሱ እንትን ስላላሉ አይደለም፣ ለሁሉም ቀን አለ። በቀኑ ይሆናል። እግዚአብሔር ዛሬ ላይ እንዲሆን ያፈቀደው ያለው ነገር ዛሬ ላይ ይሆናል። ስለዚህ እንትን ዛሬ ቆዩ እንትን ነገ ሄዱ ሳይሆን እግዚአብሔር በፈቀደው ቀን መሆን ያለበት ነገር ይሆናል። ምንም አሁን እኮ እግዚአብሔር በእርሱ እንትን አድርጎ ተማርን አይደል? ትንሽም ብትሆን እንትኗን አገኘን። በዛ መስመር ህይወታችንን ማስተካከሉ የኛ ኃላፊነት ነው። ስለዚህ ቢቆይም ቢሄድም ትልቁ ነገር ያ አይደለም። ለነፍስ መኖር ነው። ካሁን በኋላ ለነፍስ መኖር ነው። በርታ በል። በርታ። ገጠመልኝ ደግሞ አንተ ነው የገጠምከው አይደለም? አይ እዚህ ጋር እንደሆነ ግጥም ገጥማለኝ። ሰኔ 5 ጊዜ ቀን ቆይቼ ስገባ እንትን ልጻፍ ይሄ ነው እንትኑ ማለት ይሄ እንትን ብዙ ግጥም ስጽፍ እኔ እጽፋለሁ። ግጥም ግን ስርዝ ድልዝ ይበዛዋል። እንደዚህ አይደለም የሚሆነው። ይሄ ግን ራሱ የወረደ ሀሳብ ነው። እንትን ስለኔ የጻፈው ስለርሱ እዚህ ጋር አለ። አንተ የጻፍከው አይደለም። ልጻፍ እንጻፍ አሉኝ። ቅጣት አለው። ቅጣቱን ከተቀበላችሁ ጻፉት አልኳቸው። እንትን እንደወረደ ነው የተጻፈው። በቃ ያለ ምንም እንትን ማለት እንጻፍ አሉ። እንጻፍ ነገሩ እንጻፍ፣ ቅጣቱን ከቻላችሁ ጻፉ፣ ቅጣት አለው ለሁሉም ነገር አልኳቸው። ከዛ በኋላ ችግር የለም የሚመጣውን እንቀበላለን ብለው ራሳቸው ጻፉ። አንተ ግጥሙን ስታነበው አይገርምም? አልገረመም?
በጣም እንደገረመኝ ማለት እኔ ራሱ ትላንትና ለጓደኛዬ ይዛ ጋር ያልኩት ነበር። እኔ እንደዚህ አይቼው አላውቅምና ሁሌ በእነሱ አይን ስለማየት ነው መሰለኝ እንትን የሚያስፈሩ ምናምን ነበረ ሆነው የሚታዩኝና አባ ለካ እንደዚህ ትልቅ አባት የሚያጓጓ አይነት አባት ስታያቸው ደስ የሚሉ ናቸው። ለካ ትላንት ገና አየሁት እዛ ጋር እኔ ነኝ አባ አላልኩት። ትላንት ገና ነው ያየሁት ራሱ እኔ በእኔ አይን ማለት ነው። በፊትስ? ኧረ በፊትማ እንትን የሚያስፈሩ ሆኖ ነው የሚታዩኝ። አሁን ሰይጣን በስዕል ላይ የሚያስፈራ ነው አይደል? እንደዛ ለኔም እርሶ ሳይወት የሚያስፈራ ሆኖ ነው። እንደዚህ ቀን ሙሉ ሞልቼ እኮ ማየት አልችልም። ትንሽ ወደ ዞር ያሉ ከመሰለኝ እንደዚህ ነው የምለው። ለምን የሚያስፈራ እንትን ነው የሚታየኝ በእርሱ። ቀንድ ይታያል? ቀንድ ሳይሆን ኤግዛክትሊ ግን እንትን ሰው ሆኖ በሰው የሚያስፈራ ብለን ወይም እንደዚህ ሆረር ፊልሞች ላይ የሚሳሉ ካራክተሮች አሉ አይደል? እንደዛ ሆኖ በቃ የሚያስፈራ ሆኖ ነው የሚታዩኝ ነበር። አሁንስ? አሁንማ ደስ የሚሉ አባት ሆኖ ነው የሚታዩኝ። በአይኔ እኮ በእኔ አይን አየሁት። በእኔ አይን አይቼው አላውቅም ነበር። ለዛ በአንተ አይን? አዎ በእኔ አይን እነሱ ስለሚያዩ ስለነበረ እንደዛ ነው። በልበርታ። እሺ አባሳለ እንግዲህ ይህንን ይመስላል የተደበቀ ምስጢራዊ የሆነ የክፉ መናፍስት ሰነድ እጅ ውስጥ አብሮ የኖረ ሰው ነው። እንግዲህ አስቡት ወዴት ሊሄድ እንደሚችል ነገ ደረጃው ከፍ ሲል ቢል ኖሮ በመንፈሱ አካሄድ ምን ሊመጣ እንደሚችል ለመገንዘብ አያስቸግርም።